ሰላም እንዴት ናችሁ? አቤል ድሬ ነኝ። እዚህ ጋር የምታዩት ላሚኔተር ነው እና ዛሬ ማሳያችሁ እንዴት አድርገን አንድን ኢሜጅ ላሚኔት ማድረግ እንደምንችል ለማሳየት ነው የመጣሁት። እዚህ ጋር ላሚኔተር ሺት አለ፣ ወረቀት ነው። ስለዚህ ይሄንን በዚህ ልክ እንቆርጠዋለን። So this is 18 inch ስለዚህ nice. Okay. So ምንድነው የምናደርገው? መጀመሪያ ኢሜጁን ታች ላሚኔተር ሺቱን ደግሞ ከላይ ነው የምናደርገው። ሶ ላሚኔተር ሺቱ ሁለት አይነት ነው። በዚህ ጀርባ ያለው ወረቀት ነው። ይሄ ወረቀቱ አያስፈልግም። የምንፈልገው ይሄኛው የሚያብረቀርቀው ልዩነቱን ካያችሁት ይሄ ያብረቀርቃል፣ ይሄ ደግሞ ወረቀት ነው። ስለዚህ በወረቀቱ ቦታ እናስተኛዋለን፣ ወይም ደግሞ የሚያብረቀርቀው ከላይ ማለት ነው። የሚያብረቀርቀው ፕላስቲኩ ነው። ሶ እንደዛ ካደረግን በኋላ ከፍ እናደርገዋለን ለማስገባት። ኮልድ ፕረስ ላሚኔተር ይባላል ማሽኑ። ሰርች እንደዛ ብላችሁ ሰርች ብታደርጉ ታገኙታላችሁ። ሴኪዩር መሆን አለበት፣ ካልሆነ እንትን ብላን ቦታ ሽት ያደርጋል። Now we did that, so ከላይ ያለችው ሌየሩን ነው የምንልጠው ማለት ነው። አንዳንዴ ከባድ ነው ለማየት። Okay, I think I got it. Okay, so እንደዚህ እንልጠውና ወደ ላይ እናደርጋለን ማለት ነው ከእንትኑ ጀርባ። ብዙ ጊዜ ሰዎች የሚያጠፉት ይሄንን የቀረውን ነጩ ማን ወረቀቱን ይቆርጣል። ነው መቁረጥ የለባችሁም። ምንድነው የምናደርገው? እናጥፈዋለን ወደ ታች። አጥፍነው በኋላ ይሄንን ወደዚህ እናመጣዋለን ማለት ነው። ኦኬ ናይስ። ከዛ ይሄንን ወደ ላይ እናሳልፈዋለን። ካሳለፍነው በኋላ እንልጠዋለን። ከዛ እንትኑ ብቻ ይቀራል ማለት ነው። ስለዚህ ቀስ ብለን ማሳለፍ ነው ወደዚህ። ኦኬ ከዛ ሳብ ማድረግ ብቻ ነው። እንደዚህ ነው ይወጣል ማለት ነው። ከዛ ጫፍ ጫፉን በሲዘር እንቆርጠዋለን። ኦኬ ሶ ይሄን ይመስላል። አሁን ውሃን ብናረግበት ምንም ቢሆን ምንም አይሆንም ማለት ነው። ዴሞንስትሬት ለማድረግ ውሃ የለኝም ግን ይሰራል። ትረስት ሚ ሌየሩ ይሄንና ያብረቀርቃል። ይታያል። በጣም የሚያብረቀርቀው። ሶ አንዳንድ በብል ደግሞ ካለ አሁን ለምሳሌ እዚህ ጋር በብል አለ። ላሚኔት ስናደርገው ድንገት ያላለፈበት ቦታ ካለ አየር ያጠራቀመበት ቦታ ካለ በዚህ ስኩዊች ይባላል ለማስተካከል ሞክራለሁ ማለት ነው። አንዳንዴ ዶንት ወሪ በብሉ በጣም እንትን ካለ በትንሽ ሚስማር ወይም ደግሞ ፖክ ማድረጊያ ፖክ አግተን አየሩን ካወጣን በኋላ እንትን ማለት እንችላለን በስኩዊጂ ማለት ነው። ኦኬ this looks good። ይሄን ይመስላል ማለት ነው። የዛሬ ቪዲዮ ይሄን ይመስላል። ስላያችሁ በጣም ደስ ብሎኛል። በዚህ ቻናል ብዙ የፕሪንቲንግ ሰርቪስ ቶፒኮችን እናወራለን። ስለ ካንቫስ፣ ስለ ሮል፣ ስለ ኢንክጀት ፕሪንተር፣ ስለ ኢኮሶልቨንት፣ ሌቴክስ ብዙ ነገሮችን የያዘ ቪዲዮስ ለቃለሁ እና ተከታተሉኝ። ቴንክ ዩ ሶ ማች። ለሰብስክራይብ ስላደረጋችሁ አመሰግናለሁ።